ጉልበት ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል፣ ሁሉ አላፊ ነው። ይህ የዘገየ እምነት ነው። በ7 ዓመት የሰባተኛ ንጉሥ ነህ ተብዬ በእናቴ ተቀብቻለሁ ከሚል ጥንቆላ እስከ ማንም አይነቀነቀኝም ፉከራ የተነገረው ሁሉ በ10 ቢሊዮን ዶላር ሺህ ዓመት እዋጋለሁ የሚለውም ቀረርቶ ሆነ የኔ ስልጣን በየትኛውም ጉልበት አይገረሰስም የሚለው ሁሉ ተረት እንጂ እውነት እንዳልሆነ የሚነገር እንጂ የሚቻልም እንዳልሆነ ቢያንስ በ7ኛው ዓመት መረዳት ተጀምሯል። እንኳን አንድ ሰው ወዲህና ወዲያ የሚያደርጉት የሰርክ ስራው መግደልና መንቀል የሆነ የአንድ ግለሰብ የማለዳ እንቅልፍ እንዳሻው የሚያደርገው ስልጣንን ለምን ዓላማ መጠቀም እንደሚቻል እንኳን የሚያውቁ ጠቅላይ ሚኒስትር የሚመሩት ብልጽግና ይቅርና ሮማን ኢምፓየርም ተንኮታኩቷል። ኦቶማን ተርክሽም ወደ መቃብር ወርዷል። የሰለሞናዊ ስርወ መንግስትም ተገርስሷል። እናም ጠቅላይ ሚኒስትር አብይ እንዳሉት ስልጣንም ይሸሻል። በተለይ የአምባገነን ስልጣን በደንብ ይሸሻል። ባለስልጣንም ይሸሻል። ወይም ከቀናው ሌሎችን ወደሚያደርግበት ከርቸሌ ከባሰም ብዙዎችን ወደ ሸኘበት መቃብር ይሸኛል። አለያም እንዳይመለስ ሆኖ ከአገር ይባረራል። ስልጣን እንደሚሸሽ አላውቅ ብሎ እንጂ የገባለትን እየገደለ ያገኘውን እየዘረፈ የሚቀጥል የትኛውም የጭካኔ ጌታ ጀንበሩ የጠለቀችለት እንዲሁ ነው። አትግደልና አታፈናቅል ሲባል ጦርነትን አትውደድ አገርን ያወድማልና ሲባል አገርህን በውጭ አገር ሰራዊት አታስወርር የጎረቤት አገር ጦር አታስገባ ሲባል የማይሰማ መሪ ስልጣን እንደሚሸሽ ለመገንዘብ 7 ዓመት የሚፈጅበት እንደ አብይ አህመድ ያለ ገዢ መጨረሻው እንደማያምር ሎረንት ካቢላ ምስክር ነው። አብይ ትልቋን ኢትዮጵያን በትንሿ ኤርትራ እንድትጠቃ መሪዎቿም የኢትዮጵያን ጄኔራሎች እያዘዙ እንዲዘርፏትና እንዲወጓት እንዳደረጉት ሁሉ ካቢላ ትልቋን ኮንጎን በትንሿ ሩዋንዳ እንዲሁ ያደርጋት ነበር። ካቢላ ልክ እንደ አብይ ነበር። ስልጣን እንደሚሸሽ ያልገባው 5 ዓመትና ከዚያ በላይ የኖረ ተቃዋሚዎቼ ያላቸውን ሰዎች ሲገድልና ሲያሳድድ ቆየ። ልክ እንደ አብይ ስልጣኑን ካደላደሉለት ጎረቤቶቹ ጋርም ጸብ ውስጥ ገባ። በመጨረሻ ወደ መቃብር ወረደ። የቀድሞው ዛይር የአሁኑ ዲሞክራቲክ ሪፐብሊክ ኮንጎ ልክ እንደ ኢትዮጵያ ትልቅ አገር ነው። አንድ ኮንጎ 90 ሩዋንዳ ይወጠዋል። ግን ፕሬዚዳንቷ የነበረው ካቢላ ትልቋን አገር ትንሿ ሩዋንዳ እንዳሻት እንድታደርግ ፈቀደ። ልክ አንድ ኢትዮጵያ ማለት 10 ኤርትራ የሆነችውን ያህል ደግሞም ሻቢያን አምጥቶ በኢትዮጵያ ውስጥ እንዳሰማራው የአብይ አህመድ መንግስት ያለ ነው ነገሩ። ደግሞም ካቢላ በትምህርት የተዋጣልኝ ነኝ እስከ ፒኤችዲም ደርሻለሁ ይል ነበር። ስለመማሩ የሚያስረዳለት አንድ ሰነድ አቅርቦ ያውቅም። አብይ አህመድ ከ7ኛ ክፍል በኋላ የት እንደተማርክ ለምን ግልጽ አታደርግምና ጠላቶችህን አፍ አታስይዛቸውም ብለው ለጠየቋቸው የቅርብ ወዳጆቻቸው ለምን የኔ ብቻ ይራገባል? ምኒልክ ተምሯል፣ ኃይለሥላሴስ ትምህርት ጨርሷል፣ መንግስቱስ የት ተምሮ ያውቃል? በማለት በምሬት እንደመለሱ ተሰምቷል። በእርግጥ ምኒልክና ኃይለሥላሴ መሆኑ መንግስቱ እንደ አብይ አህመድ ዶክተር በሉኝ እያሉ ህዝብን አላስጨነቁም። ከፊርማቸው ግርጌ ፒኤችዲ የሚል መለያ አያስቀምጡም ነበርና የእነሱ የትምህርት ጉዳይ አነጋጋሪ ሆኖ ያውቅም። ሎረንት ካቢላ ግን እንደ አብይ አህመድ ነበር። ዶክተር ካላላችሁኝ ብሎ ህዝቡን የሚያስጨንቅ ካቢላ ከሞቱ አሟሟቱ እንዲል ሀበሻ ከሚወዳት መንበሩና መንበሩ ላይ ቁጭ ብሎ በሚያምነው የቅርብ ሰው ተሰናብቷል። የማይቀረውን ሞትም ተቀላቅሏል። ከመቃብሩ በላይ ያለው ስሙ ግን ከጎምዛዛ ታሪኮች ግራና ቀኝ የሚነሳ ነው። በዚህ የአምባገነኖች መዘከሪያ ዝግጅታችን ያንን ኮንጓዊ እንተርከዋለን። ከአነሳሱ ይልቅ አወዳደቁ እጅግ ይገርማል። የገዳዩ ድፍረት ያስደንቃል። አስገራሚውን የህይወት ጉዞ ስልጣንም እንደሚሸሽ የጉብዝና ወራትም እንደሚመሽ አገር ምድሩ ካልተገዛልኝ ብሎ ማስፈራራት እንደሚያበቃ ምስክር የሆነን ዘንድ ሎረንት ደዝሬ ካቢላን ይዘን ደቂቃዎችን እንቆይ። አብሮነታችሁን የምንጠይቀው በቆይታችሁ እንደማትከስሩ በመተማመን ነው። He came into power with an army of child soldiers. ከጦር ግንባር ይልቅ የመጠጥ ባር ላይ መገኘትን ይወዳል። ከጓዶቹ ይልቅ ከበውት የሚያመሹትን ቆነጃጅት ያፈቅራል። ሴሰኝነትና ሱሰኝነት መለያዎቹ ናቸው። በየቀኑ የሚሆነው ነው። በእውነቱ ካቢላ የሚረባ ሰው አይደለም። ኖት ዘ ማን ኦፍ ዘ አወር። ይህንን በዲያሪው ላይ ያሰፈረው እርነስቶ ቼ ጎቬራ ነው። ቼ አብዮት አለ ብለውት በኮንጎ የሚካሄድ ሶሻሊስታዊ የትጥቅ ትግል አለ ሲባል ሰምቶ 100 ኩባውያን ወታደሮችን አስከትሎ ከሃቫና ወደ ካቢላ አገር ሄዶ ነበር። ያ አርጀንቲናዊ ወደ ምስራቃዊ የአፍሪካ ክፍል ሄዶ ነፃ የመውጣት ንቅናቄ ሊቀላቀል ቢፈቅድ
መሪ ነው የተባለው ሎረንት ካቢላ የተናቀ ስነ ምግባር የሌለው ሴታውል መጠጥ አፍቃሪ ሆነበት። እናም በዲያሪው ላይ ባሰፈረው መልእክት ሲቀጥል እንዲህ አለ። የሚረባ የመምራትና የማስተዳደር ችሎታ ከሌለው አብዮትን ለመምራት ብቁ አይደለም። አንድ ነገር ከተያዘ ከምር መያዝ አለበት። ካቢላ አጥብቆ የያዘው መጠጥና ሴትን እንጂ ትግልን አይደለም። ቼ በማስታወሻው እንዲህ የከተበው ካቢላን ነው በኋላ ላይ መንግስት ሆኖ የምናገኘው። በእርግጥም ቼ ልክ ነበር። ካቢላ ለፖለቲካ መሪነት አልተፈጠረም። ነፍሱ ከህዝብ አስተዳደርና ፖለቲካ ጋር የምትገናኝበት ክር የሳሳች ነበርና የትግሉ የመጀመሪያ ሙከራ ተኮላሸ። እሱም የሚችለው ነገር በመሸታ ቤት ማምሸት ነበርና እሱን ገፋበት። ታንዛኒያ ውስጥ ኪጎማ በተባለ ከተማ ይህንኑ የሚያደርግበት መሸታ ቤት የግሉን ከፈተ። ወርቅና ቲምበር በኮንትሮባንድ ሲነግድም ቆየ። እናም ቼ ልክ ነበር። ውሎ ሲያድር አማጺነቱ አገረሸበትና በምስራቃዊ የአገሪው ክፍል ላይ ካሉ ታጣቂዎች ጋር ጥምረት ፈጠረ። በዚያ ማጥቃትም ጀመረና ተሳካለት። ፕሬዚዳንት የነበረው ሞቡቱ ሴሴ ሴኮ ከጎረቤቶቹ ከነ ሩዋንዳና ኡጋንዳ ተጣልቶ ነበርና እነሱም ካቢላን አበረቱበት። ሰውየው ከመሸታ ቤት ወደ ጫካ ከዚያም ወደ ቤተ መንግስት ያቀና ዘንድ ግንቦት 1997 በአገሩ አቆጣጠር ስልጣን ያዘ። የአገሩን ስምም ከዛየር ወደ ኮንጎ ቀየረው። በአገሩም እንደ ነፃ አውጪ ተቆጠረ። ዘ ሊብሬተር የሚል ቅጽልም ወጣለት። Kabila was greeted as a liberator. The West did not view the arrival of this former Marxist revolutionary as leader of the DRC. ሎረንት ካቢላ ስልጣን ይዞ ከመክበሩ በፊት ብጥስ ያለ ድሃ በልቶ ለማደር ለብሶ መክረም የሚቸገር ሆኖ የኖረ ነበር። በ1980ዎቹ ካቢላ የአውሮፕላን ቲኬት እንኳን ለመግዛት ገንዘብ ያልነበረው ሰው እንደነበር የሚያስታውሱ ጸሐፊዎች በዚያ ዘመን ሞስኮቭ ሄዶ ወደ ታንዛኒያ ለመመለስ የቲኬት መግዣ ቸግሮት ለቀናት ተጉላልቶ ነበር ይላሉ ሚስቱ በታንዛኒያ ጉሊት ነጋዴ ነበረች የሚለውን ታሪክ የጻፉ። በታንዛኒያ የአንደኛና ሁለተኛ ደረጃ ትምህርቱን እንደተማረ ይነገርለታል። በእንግሊዞች የትምህርት ካሪኩለም መማሩም እንግሊዘኛን እንዲናገር አስችሎታል። ስዋሂሊንም በታንዛኒያ እያለ ለምዷል። የራሱን ጎሳ ቋንቋም ይናገራል። ካቢላ ልክ እንደ ሚስቶቹ ልክ እንደ ቁባቶቹ ብዙ ቋንቋ ይናገራል። ብዙዎች እንደሚሉት ካቢላ ትጥቅ ትግልም ሆነ ፖለቲካ የጀመረው በሞቡቱ ሴሴ ሴኮ የሚጨቆነው የአገሩ ህዝብ አሳዝኖት ሳይሆን ቶማስ ሳንካራንና ዮሪ ሙሴቪኒን ስለሚያደንቅ ነበር። በኡጋንዳ ጦር ውስጥም ገብቶ ውትድርናን ተማረ። ያዝ ለቀቅ እያደረገው የነበረው ከሴቶችና ከመጠጥ በሚተርፈው ጊዜ ያከናውን የነበረው ትጥቅ ትግል ተሳክቶለት ኪንሻሳ ሲደርስ ሞቡቱን ማረን የሚያስብል አገዛዙን ጀመረ ይላል ድርሳነ ካቢላ። ህገ መንግስት አያስፈልግም አለና ህጉ የኔ ቃል ነው አለ። ለስልጣን ያበቁትን ሁሉ ካዳቸው፣ ተጣላ። ከትንሿ ጎረቤቱ ሩዋንዳም ጋር ተጋጨ። ኡጋንዳንም ጠመዳት። ስልጣኑን ለማደላደል የተጠቀምባቸውን ጎረቤቶቹን ሁሉ እንደገና ካልወገኋችሁ ሲል እናገኘዋለን። እዚህ ጋር አንድ ጉዳይ የታሪክ ግጥምጥሞች ላይ አጥር ሰርቶ እናገኘዋለን። ነገሩ የአሁኑን የኢሳያስንና የአብይን ግንኙነትም ይመስላል። ደቃቃዋ ሩዋንዳ ትልቁን ኮንጎን ትደፍርና ትንቅ ዘንድ የካቢላ ሚና ብዙ ነበር። አቅርቦ ወዳጅ አድርጎ ጓዳ ጎድጓዳውን አሳያቸው። የጎረቤቶቹን ሰራዊት አስገብቶ እንዲያግዙት አደረገ። ለሱ ስልጣን መደላደል ስለሰሩ ብቻ የቁርጥ ቀን ወዳጆቻችን እያለ እነ ፖል ካጋሜን አወደሰ። ልክ አብይ አህመድ ኢሳያስ አፈወርቂን ሲሉ እንደነበረውና የኤርትራን ጦር የጨለማ ዘመን አጋር እያሉ እንዳወደሱት ያለ ጦርነትና ግጭት ባለበት ቦታ ሁሉ ለመገኘት የሚያነፈንፈው ሻቢያም በዚሁ የኮንጎ ግጭት ላይ ሲሳተፍ የምናገኘው በዚህ ወቅት ነው። አዎ ኢሳያስ ወንዝ ጋር ተራራ አቋርጠው በኮንጎ ጦርነት ወርቅና መሰል ማዕድን ይገኛል ሲሏቸው ሄደው ተዋግተዋል። በዚያ ወታደሮችን ላኩ። እነ ሩዋንዳን አግዘውም ሞቡቱን ወግተው ካቢላን ካነገሱ የአፍሪካ መሪዎች አንዱ ናቸው። ካቢላ ግን በመጨረሻ ከእነዚሁ ከናንተ ውጭ ሰው የለም ሲላቸው ከነበሩ ሰዎች ጋር ተጋጨ። በአገሪቱም ከአገራቱም ጋር ግጭት ቀሰቀሰ። Behind Laurent Kabila's AFDO stood the firepower, troops and diplomatic council of the Rwandan Patriotic Front, Uganda's National Resistance Movement, and Angola's MPLA, but also that of the Eritrean People's Liberation Front, as well as the Burundian and Tanzanian governments. ካቢላ እዚህ ጋር ሲደርስ ከአብይ አህመድ ተሽሎ እናገኘዋለን። ስልጣን በማደላደል ረገድ የረዱትን የጎረቤት ሀገር ወታደሮች የያዙት የራሳቸውን መሬት ነው ብሎ አልተሳለቀም። አገሩን አልካደም። ለቃችሁ ውልቅ ብላችሁ ውጡ አላቸው።
በዚህ ጊዜ እነ ሩዋንዳ በአንድ ወገን፣ እነ ዚምባብዌ በሱ ወገን የሚከፋፈሏት የምስራቅና ደቡብ አፍሪካ ሀገራት የሚተራመሱባት የምትታመስ ኮንጎን ፈጠረ። አያሌ ታጣቂዎች እንደ አሸን ፈሉ። አገሩን በውጭ ኃይሎች እንዲወረር ፈቅዶ ይህንን አታድርግ የሚሉትን ንቆ እነ ቼ ጎቪራ ሳይቀር አገር መሪነትና አብዮት አስተዳዳሪነት መክሊት አይደለም ሲሉት አልሰማ ብሎ ያችን ወርቅና አልማዝ የሚታፈስባትን የምድር ገነት የጦር ምድር የድህነትና የኋላ ቀርነት ማሳያ አድርጓት ቀረ። ምርጫ ይካሄዳል፣ የኔ ስልጣን መያዝ የኮንጎን ህዝብ ዘላቂ የዲሞክራሲ ፍኖት ይኖረው ዘንድ ለማመላከት ነው ሲል የነበረው ካቢላ ምርጫ ብሎ ነገር ምንድነው አለ። ያ የአውሮፕላን ትኬት መግዣ የቸግረው የነበረ ያጣ የነጣ ድሃ የተንደላቀቀ ዲታ ሆነ። የኮንጎ ሰዎች ኮፍያ የማያደርግ ሞቡቱ መጣብን አሉ። የአገሪቱ የፕሮፓጋንዳ ተቋማት ዘሚዚ የሚል ቅጽል ስም አወጡለት። የሚያስፈልገን ሰው እንደማለት። ከእርሱ በፊት የነበረውን ገዢ ሞቡቱን አብዝቶ የሚያወግዝበት አንዱ ምክንያት ለተክለሰብ እና ግንባታ ብዙ ሀብትና ሰው መድቧል እያለ ነበር። መጀመሪያ 1 ዓመትና ከዚያ በላይ በዚሁ የማውገዝ ጠባዩ ቀጠለ። ስልጣን ላይ ሲውል ሲያደርግን ሞቡቱን ያስናቀ ሆነ። ሳር ቅጠሉ ስለ እኔ ጀግንነትና ቸርነት ይናገር አለ። ይግረማችሁ ብሎም ልምድ አላቸው ያላቸውን ከሱ በፊት በነበረው ሞቡቱ ዘመን የሰውየው የግለሰብና ነፍስ አባት የሚባለውን ግለሰብ የፕሮፓጋንዳ ሚኒስትር አድርጎ አስቀምጠው። እነሆ ሰዎች ሁሉ ስለ ካቢላ፣ ሬዲዮና ቴሌቪዥንም ሁሉ ስለ እሱ እንዲናገር ሆነ። ኮንጎ ማለት እኔም ማለት ኮንጎ ነኝ አለ። ታላቋን አገር ድቅቅ ያደረገ ሰው፣ የእርስ በርስ ጦርነት መፋለሚያ ምድር ያደረገው ፕሬዝዳንት፣ ታላቋን አገር የትናንሽ መንግስታት መጫወቻ ያደረጋት ግለሰብ የታላቋ ኮንጎ መሪ እየተባለ መጠራት ጀመረ። እሱ ታላቁ ሰው እያለ ሌላ የፖለቲካ ድርጅት ለምን ያስፈልጋልም ተባለ። ተቃዋሚ ብሎ ፖለቲካ ምንድነው? እሳቸውን መደገፍ እንጂ አስባለ። የሚቃወሙትን ሁሉ በአገር ካጅነት እየከሰሰ ገደለ። ከሱ የላቀ ባንዳ የጎረቤት ሀገራትን እየጠራ ያስወጋና አገሩን ጦር ሜዳ ያደረገ እሱን የሚበልጥ ካዲ ያለ ይመስል በዚሁ ስም ብዙዎችን እየከሰሰ ወነጀለ። ሊፈነቅሉኝ ሲሉ ያዝኳቸው እያለ ገደለ። ንቅዘትን ሲያባብሳት የጦሩን ኢታማዦር ሹም ልጁን አደረገው። በኋላ ላይ እንደተረጋገጠውም $1 ቢሊዮን በሱና በቤተሰቡ ስም አሽሽቶ እንደነበር ፓናማ ፔፐርስ አጋልጧል። You probably have over $1 billion that is associated to the Kabira's family. የአምባገነኖች ጀንበር የምትጠልቅበት የመግዣ በትራቸው የምትሰበርበት ጠቅላይ ሚኒስትር አብይ እንዳሉት ደግሞ ስልጣን የምትሸሽበት ወቅት አለ። በተለይ መካሪውን ያልሰማ ንጉሥ በወገኑና በአገሩ ላይ የሚጨክን ገዢ መጨረሻው የከፋ ለመሆኑ ታሪክ ካስቀመጣቸው ምስክሮች መካከል ሎረንት ካቢላ አንዱ ነው። ጥር 16 2001 ከቀኑ 7 ሰዓት ተኩል ላይ ካቢላ በሚያፈቅራት ወንበሩ ላይ ቢሮ ውስጥ ተቀምጦ ከኢኮኖሚ አማካሪው ጋር እየተማከረ ነበር። አጀንዳው በዚያ ሰሞን በቡርኪና ፋሶ ያውንዲ የሚካሄድ ስብሰባ ላይ የሚሳተፉና እሱን ተከትለው የሚጓዙ ሰዎችን መምረጥ ነበር። የሚታመኑ ሰዎችን እየነገረው አማካሪውም እየመዘገበ ነው። በአገር ውስጥ ስልጣኑን ከነነፍሱ ጠብቀው የሚያቆዩ ከሱ ጋር ከነነፍሱ አብረው የሚጓዙ ታማኝ ሰዎችን መረጣ። ይህንን ሲያደርግ ካዶጎ የሚባሉት ጠባቂዎቹ በንቃት ቆመዋል። ካዶጎ ታዳጊዎች ለአቅመ አዳም ያልደረሱ ወታደሮች ናቸው። በርካቶቹን ገድሏቸዋል ይባላል። ብዙዎቹ ታዳጊዎች ጓደኞቻቸው ሲገደሉ አይተዋል። በተለይ በ2000 ህዳር ላይ እነዚሁ ሕፃናት ሊገድሉኝ ሲያሴሩ ያዝኳቸው ብሎ በመደዳ ጨፍጭፏቸዋል። በተረፉት ካዶጎዎች እየተጠበቀ ነው። በዚያች ጥር 16 ከሰዓት በኋላ ማርብል ፓላስ ተብሎ በሚጠራው ቤተ መንግስቱ ከኢኮኖሚ አማካሪው ጋር በተቀመጠበት ቦታ የሚጠብቁት እነሱ ነበሩ። በቡርኪና ፋሶ የሚካሄደው ስብሰባ ፈረንሳይ ያሰናዳችው ደግሞም የእሱን ስልጣን ለማስቀጠል የሚጠቅም ነው። እናም ወደ ያውንዲ ሲበር የትኛው ሰው አብሮት እንደሚሄድ የትኛው ሀገር ውስጥ መቆየት እንደሚገባው እየተመካከረ እያለ ራቺዲ ምዘሌ ካቢላን ማናገር እንደሚፈልግ ገልጾ የፕሬዝዳንቱን ፈቃድ ጠየቀ። የ18 ዓመቱ ታዳጊ በካቢላ ከሚታመኑ ጠባቂዎች መካከል አንዱ ነው። ወደ ፕሬዝዳንቱም ጆሮ ጠጋ ብሎ መልእክት የሚናገር መሰለ። ለፕሬዝዳንቱ ጆሮ ያቀበለው ግን መልእክት ሳይሆን ጥይት ነበር። የተቀባበለችውን ሽጉጥ ምላጯን ገላው ላይ ሳባት። ደገመ፣ እንደገና ደጋገመ። ነጩ ሶፋ የካቢላን ደም ተቀበለ፣ ወለሉን ተዘረጋበት። ሁነቱን ለመመልከት ከዚያ ታሪካዊ አዳራሽ ከዚያ ስልጣን አልለቅም አላጋራም ብሎ በዚያው ሲጥ ባለበት ወንበር ላይ ለአፍታ እንቆይ። Le 16 janvier 2001, nous avons travaillé dans ce bureau. በዚያች ዕለት ካቢላ እዚህ ጋር ተቀምጦ ስራ ላይ ነበር። ቢሮው ዋይት ሃውስ ተብሎ ይጠራል። ከኢኮኖሚ አማካሪው ጋር ቁጭ ብሎ ነበር።
ይህ በዚያን ዕለት እየሰራ የነበረው ፋይል ነው። በዚያች ዕለት ይጽፍባት የነበረችው እስክሪብቶና ያጠለቃት መነጽር ደግሞ እነዚህ ናቸው። ያኔ በመጨረሻው ምሽት የነበሩት ነገሮች ሁሉ እዚህ አሉ። አንዱም አልተወገደም። Et comme Zé était assis là-bas, il a vu quelqu'un de l'autre côté. Cette porte-là était ouverte. Il a vu un de ses gardes rapprochés qui lui a fait signe. ፕሬዚዳንቱ እዚህ ጋር ሆኖ ወደዚህ አሻግሮ ሲመለከት አንድ ሰው አየ። ምክንያቱም የቢሮ በር ክፍት ነበር። አንዱን ጠባቂውን አስተዋለ። ለብቻው ሊያወራው እንደሚፈልገው ምልክት ሰጠው። ፈቀደለትና ገባ። መጣና ከዚያ አስፈላጊ ፕሬዚዳንታችን ጎን ቆመ። እንዳለ መታደል ሆኖ ከነትጥቁ ነበር። ከዚህ ከሶፋው ጠርዝ ላይ የምትመለከቱት ጥይቱ የመታውን ቦታ ነው። ጥይቱ የቀደደው ቦታ ላይ ደግሞ ደም አለ። ይሄኛው ደግሞ የፕሬዚዳንታችን ደም ነው። የፕሬዚዳንታችን ደም። Vous êtes le seul témoin. Je suis le seul témoin et le dernier à lui avoir parlé. Effectivement. Vous parliez de quoi ce jour-là? Nous préparions le ከፕሬዚዳንቱ ጋር የነበሩት የዓይን እማኝ የኢኮኖሚ አማካሪው ደግሞ ሲናገሩ ሁነቱን ምስል ይሰጡታል። Si claque ses souliers, il salue. Le chef lui demande qu'est-ce qu'il y a, venez. ወታደራዊ ሰላምታ ሰጣና መግባት እንደሚፈልግ ተናገረ። ግባ አለው። ከጠባቂዎቹ አንዱ መሆኑን አውቃለሁ፣ ስሙን ግን አላውቀውም ነበር። እኔ ማስታወሻ እያያዝኩ ነበር። የመጀመሪያውን ተኩስ እንደሰማው ቀና አልኩ። ደገመና ተኮሰ። ሶስተኛውን ቀጠለ። ከዚያ ፈጥኖ ከቢሮ ወጣ። ራቺዲም ወጣ። ካቢላም ማሸለበ። እንዳም ሆኖ ገዳዩም ተገድሏል። ለአገር መፍትሄ ፈልግ ሲባል አገርን ማጋደልና መግደል ተው ሲባል ከጎረቤቶችም ጋር ተጣልተህ ለአገር መከራ አታምጣ ሲባል አልሰማ ያለው ሎረንት ካቢላ የሚወዱት ያጠፋል እንዲሉ በሚወዳት መንበሩ ላይ ላይመለስ ሄደ። ለሕክምና የተደረገው ርብርብ 24 ሰዓት እንኳን የሚሞላ ዕድሜ አልቀጠለለትም። ኮንጎም በማያልቅ እልቂት ውስጥ እስካሁን አለች። የእሱ መዘዝ ከትውልድ ወደ ትውልድ እየተሻገረ አለ። እሱ እንደሞተ ፕሬዚዳንት የተደረገው ልጁ ጆሴፍ ካቢላም በአሁኑ መንግሥት በሌለበት ሞት ተፈርዶበታል። እናም ጠቅላይ ሚኒስትር አብይ እንዳሉት ስልጣን ይሸሻል። ሲሸሽ ግን እንደ ካቢላም አድርጎ ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታል።